ሰላም ውድ የዩቲዩብ ተከታታዮች፣ እንግዲህ ዛሬ አንድ አዲስ ኤርድሮፕ ልነግራችሁና ላስተዋውቃችሁ የመጣሁት። ይህ አዲስ ኤርድሮፕ ትሬዠሪ ይባላል። ይህ አዲስ ኤርድሮፕ ማለትም ትሬዠሪ እንግዲህ ለመጀመሪያ ጊዜ ያስተዋወቀው ወይም ይህ አዲስ ኤርድሮፕ መጥቷል ብሎ የነገረን ዶግስ ነው። የዶግስ ኮሚኒቲ ነው ማለት ነው ለኛ የነገረን ይሄ አዲስ ኤርድሮፕ እንደመጣ። ይሄ አዲስ ኤርድሮፕ ከመጣ በኋላ ብለሞችም ማስታወቂያ ሰርተዋል። እንደገና ትሬዠሪ የሚባል ኤርድሮፕ መጥቷል እንዳያልፋችሁ ስሩት ብለውናል። እንግዲህ እነሱ ስላሉት ሳይሆን የምንሰራው እኛ የተለያዩ መረጃዎችን በማሰባሰብ እንግዲህ ኤርድሮፑ አሪፍ ነው አይደለም የሚለውን አረጋግጠናል። መስራቱ አይከፋም፣ ጥሩ የሚባል ኤርድሮፕ ነው እንዳየነውም ከሆነ ፊቸሩ። ለዚህ እንደ ምክንያትነት ያቀረብኩትኝ አንደኛ እንደ ሌሎች ታፕታፕ አይነት ኤርድሮፕ አይደለም። ምክንያቱም ይሄ ኤርድሮፕ ታስክ ብቻ በመስራት የምናገኝበት ኤርድሮፕ ነው። በሁለተኛው ደረጃ ለ13 ቀናቶች ነው ይቆያል እየተባለ እንግዲህ ለ13 ቀናቶች ይቆይባል እንጂ ከዛ በላይም ሊቆይ ይችላል። ጀስት ግን መስራቱ አይከፋም። ዋሌት ኮኔክት አድርጉ ብለውናል። ዋሌት ኮኔክት እናድርግ፣ ያሉትን ታስኮች በሚገባ እንስራ። እንዲሁም ሰው ኢንቫይት በመናደርግ ጊዜ የሚሰጠን ፖይንቶች አሉ፣ እነሱ ፖይንቶችን እንሰብስብ። እንዲሁም ፎሎ የነሱን ፔጅ ፎሎ በመናደርግበት ጊዜ የሚሰጠን ፖይንት አለ፣ እሱንም እናገኝ። እንዲሁም ኮድ አለ። እንግዲህ ዛሬውን ኮድ ፊቸር ጋር ተምኔሉ ጋር አይታችሁታል፣ አስቀምጥላችኋለሁ። እዛ ጋር ተምኔሉ ጋር አለ፣ ወይም ደግሞ ዲስክሪፕሽን ቦክስ ላይ እንዲሁም ኮሜንት መጀመሪያ ላይ አስቀምጥላችኋለሁ የዛሬውን ኮድ ማለት ነው። ያለፈውንም ኮድ አብሬ አስቀምጥላችኋለሁ፣ እዛ ላይ ገብታችሁ ማየት ትችላላችሁ። ከዛ በተጨማሪ እንግዲህ ይሄ ኤርድሮፕ አብዛኛውን ጊዜ እንደዚህ አይነት ኤርድሮፖች የሚጠናቀቁበት ጊዜ እጅግ በጣም አጭር ነው። ምክንያቱም ታፕታፕ ምናምን አይደሉ፣ አብዛኛው ጊዜ ደግሞ ሪል ናቸው። እንዲሁም ደግሞ ሳፖርት የተደረጉት በብለምና በዶግስ መሆናቸው ደግሞ ይህ ኤርድሮፕ ጥሩና አሪፍ ይሆናል ብለን እንድንገምት ያስችለናል። ይህ ኤርድሮፕን መስራቱ አይከፋም። እንግዲህ ይህ ኤርድሮፕ ከተጀመረ 5 እና 6ኛ ቀኑ ነው። ይሄ ቪዲዮ ፐብሊሽ ከተደረገ ቀን ጀምሮ ማለት ነው። በ5 ቀን ውስጥ ለኮሚኒቲያቸው ኤርድሮፕ ለጀመሩት ሙሉ ሰዎች ማለት ይቻላል፣ ሙሉ በሙሉ ማለት ይቻላል 100 ስታር ሰጥቷል። የቴሌግራም ስታር ማለት ነው። እንግዲህ 100 የቴሌግራም ስታር ማለት ወደ ዶላር በመንቀየርበት ጊዜ $2 አካባቢ ማለት ነው። $2 ትንሽ አይደለም፣ አስቡት እንግዲህ ያውም ኤርድሮፕ ሳያልቅ እንደ ጊፍት ማለት ነው።